ያልሰማችሁት ያላወቃችሁትን ነገር ለየት ያለ ነገር ለማምጣት አይደለም። ግን አንዳንድ ሙላሐዛ እርስ በርሳችን ስናስተዋውስ ፋቲሃን ስንቀራ ገለጥ ሲመጣብን ስህተት ሲመጣብን ለምን የሚለው ሁላችንም ጥያቄ ማንሳት ያስፈልጋል። ሁላችንም ማለት ነው። ፋቲሃ ከኢማም ተከትለን ብዙ ጊዜ እንቀራለን። ኢማም ሲቀራ ተከትለን እንሰማለን። በየጊዜው በየቀኑ ከኋላው ተከትለን ፋቲሃን ስናዳምጥ እንሰግዳለን ማለት ነው። ለምንድን ነው በደንብ አድርገን ማናነሳው? ፋቲሃን ችግር ያለብንን ችግር ማንቀርፈው ለምንድን ነው? ሰላት ውስጥ ስንገባ ቁመናችን ብቻ አይደለም መቆም አለበት። እኛ መተን ለሰላቱ ያህል ለመስገድ ያህል ብቻ ከሆነ ምን ቆመው ኹሹዑ ኢማሙ ምን ቀራ ዛሬ በፈርድ ሲሰግድ ወዕሻ ፈጅር መግሪብ ሊሆን ይችላል። በጃህሪያ ሰላት የቀራውን ሱራ ምንድነው ብለን ብንጠየቅ ማናስታውስበት ደረጃ ነው ያለ ነው ማለት ነው። አንድ ሰው የስራ ፊልዱ የሆነ ሙያ ከሆነ ያንን ሙያ ጀምሮታል፣ ግን በደንብ አላስተካከለም። ሙላሐዛ ይሰጠዋል። ያችን ሙላሐዛ ወይም ደግሞ አስተያየት የሚሰጠውን አስተያየት በደንብ ይቀበላል። ለምን? ደሞዙን ለማሻሻል የያዘውን ሙያው ነው። ሙያውን ለማሻሻል በዛ ደግሞ ደሞዙን ለማሻሻል በደንብ አድርጎ የሚሰጠውን አስተያየት ያዳምጥና ለማስተካከል ጥረት ያደርጋል። ጊዜ ይሰጣል፣ ልቡን ይሰጣል፣ አእምሮን ይሰጣል፣ ሰብሰብ ያደርጋል ማለት ነው። ወዲያውን ያንን ነገር ያስተካክልና ወደ ተግባር ይገባል። የሚፈልገውን ነገር ሊያገኝ ይችላል ማለት ነው ዱንያውዬ። ላኪን ያ ፋቲሃን እናስተካክል የተባለ በየጊዜው ከልጅነታችን ጀምሮ ሁላችንም ሙስሊም ልንሆን እንችላለን። ፋቲሃን የሰማን እያዳመጥን ነው ያደግነው። ለምን ገለጥ ይወጣብናል? ለምን እናስተካክለው የሚለውን ራሳችን ሂሳብ እናድርግ። ስሰት ግን ብዙ ጊዜ እኔ ስሳሳት የኔን ራሴን ስሰት አላውቀውም። ሌሎቹ ሲያዳምጡት ሲሰሙት ወይም ደግሞ ያወቁ ሰዎች ናቸው የኔን ስሰት የሚያውቁት። አሁን እኔ ስናገር እዚህ ጋር አስተካክዬ የምናገር ይመስላል ለራሴ ማለት ነው። ከእናንተ ጋር ስትሰሙት ግን የተለያዩ የቃላቶች ስንጥሮች አሉ። የአማርኛ አጣጣል አቀማመጥ ችግር ይኖረዋል። እንደዛው ነው የሚያውቀው ሰው ስሰማ ነው ስህተት መሆናችንን የሚያውቀው። እኛ ስንቀራ በደንብ የምንቀራ ይመስለናል። ላኪን አለማወቃችንን የምናውቀው ከሚያውቁ ሰዎች ጋር ስንገናኝ ነው። ባለፈው አንድ ረመዳን ኡስታዞች ናቸው ሰብሰብ ብሎ ለመቅራት መቅሪእ ጋር የሚያስተምር ወይም ቁርአንን የሚያስቀራ ኡስታዝ ጋር ስንጠጋ ወላሂ እስቲዓዛን መቅራት አልቻለም። አዑዙ ቢላሂ ሚነ ሸይጣን ረጂም የሚለውን አስተካክለን መቅራት አልቻለም ማለት ነው። ሐቂቃውን ነው ነገር ግን የመስጂድ ኢማሞች ናቸው የሚባሉ ናቸው። ግሩፕ ሰብስበው ቁርአን የሚያስቀሩ ናቸው የተሰበሰብነው ማለት ነው። ላኪን ፋቲሃን ተውት፣ ሌላውን ቁርአን ተውት፣ እስቲዓዛንና በስመላን አስተካክለን መቅራት አልቻለም ኡስታዙ ጋር ስንጠጋ ማለት ነው። ያወቅን ይመስላል። ያላው በደንብ ያወቁ ሰዎች ጋር ስንጠጋ አለማወቃችንን እናውቃለን። አንድ ሰው መኪና ሲነዳ መጀመሪያ ጀማሪ መሆኑን ማን ነው የሚያውቀው? ሹፌር የሆነ ሰው ነው የሚያውቀው። እጅ አጣጣሉን፣ የመኪና መሪ አያያዙን፣ የፍሬን አያያዙን፣ የነዳጅ አሰጣጡን በደንብ ያይና ይሄ ሰው ሹፌር ነው ይላል። ገና ለማጅ መሆን አለመሆኑን ሳያውቅም ያወቀ ሰው ያውቀዋል፣ ያንገጫግጫል። አሁን እኛ ቁርአንን ስንቀራ እንደ ለማጅ ሹፌር ነው የምንሆነው በአብዛኛው የእኛ ማህበረሰብ ማለት ይቻላል። አሁን እናንተን ብቻ ማድረጊያ አይደለም የቀራችሁ ልጆች፣ ጀዛኩሙላህ ኸይር። በጣም ጥሩ ድምፅ አላችሁ፣ ተነሳሽነታችሁ በጣም ደስ ይላል። ላኪን እኛ ስንቀራ እንደ ለማጅ ሹፌር ያንገጫገጭ ነው ቁርአኑን ማለት ነው። ፍሬን እያያዝንበት መያዝ በሌለበት ቦታ፣ ኢሻራ በሌለበት ቦታ እየቆምን ኢሻራ ያለውን ኢሻራውን ጥሰን ስናልፍ ሙኻለፋ አለው ብዙ ማለት ነው። ስለዚህ ይህንን ሙኻለፋችንን ማስተካከል ያስፈልጋል። ኢሻራ ባለበት ቦታ ግድ ማቆም ነው።